ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ሳሙኤታ ዘብሔረ የተሰኘው ረጅም ልብ ወለድ መጽሐፍ 5ኛ ምዕራፍ ላይ ደርሷል። ተከታተሉን። ከተራራው አናት ላይ ቁልቁል ያንዣበበው ደመና ዝቅተኛውን ቦታ አመጣውልህ ይመስላል። የደረቡ የአዚዋና የደዋ ወንዞች ከቦር ተራራ ስር እየፈለቁ ቁልቁል ሲምዘገዘጉ ለተመለከታቸው ሳሊ ድንቅ ችሎታውን ያሳረፈበት የሰው ልጅ እንባ ይመስላሉ። ቦር ተራራ ከሳጃ ከተማ 32 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከመሬት ወለል በላይ 2939 ሜትር ከፍታ አለው። በጎነት ለአብሮነት ብሔራዊ በጎ ፈቃድ ማህበረሰብ አገልግሎት ፕሮጀክት ዋና ዓላማው የአንዱን ባህልና እሴት አውቆና አሳውቆ አክብሮና አስከብሮ ልዩነትን በመጠበቅ የሀገር ሰላም ግንባታ ዋና ግብዓት ማድረግ እንደሚችል በበጎ ፈቃደኛ ወጣቶች አማካኝነት ለመላው ሕዝብ ማሳየትና ብሔራዊ መግባባት ላይ ሁሉም የበኩሉን ድርሻ መወጣት እንዲችል ማድረግ ነው። እኔም ይህንን መሰረት በማድረግ በጎ ፈቃደኞችን ወክዬ ጥቅምት 17 ቀን በየም ብሔረሰብ ዘንድ በዓመት አንድ ጊዜ ብቻ ለሚከወነው የመድኃኒት ለቀማ ስነ ስርዓት ለመሳተፍ የፈውስ ምድር ወደ ሆነው ቦር ተራራ ጉዞን አድርጌያለሁ። የተሳፈርንባት መኪና በጠዋቱ ተነስታ እየከነፈች ቦር ተራራ ስር ከመድረሷ ቀጥ ብላ ቆመች። መኪናዋ ከዚህ በኋላ ወደፊት መራመድ እንደማትችል ሹፌሩ ባስረዳን መሰረት ሁሉም ተሳፋሪ ከመኪናው መውረድ የእግር ጉዞውን ተያዘው። መንገዱ ከየአካባቢው በመጡ መድኃኒት ለቃሚዎች ተሞልቷል። ተራራውን ከታች ወደ ላይ ሲመለከቱት ከሰማይ ጋር ተገናኘ ይመስል የመጨረሻውን ጫፍ ለማየት ያዳግታል። ወገባችንን አስረን ከጫካ መሃል እንደ መሰላል ቀጥሎ ከታች ወደ ላይ በተዘረጋው መንገድ ገሰግሰን ከተራራው ወገብ ላይ አረፋል። ከመንገዱ ግራና ቀኝ ካሉ ዛፎች የተንጠላጠሉ ቅጠል የሚበጥሱ መድኃኒት ለቃሚዎች ከቅጠል ቅጠል እያማረጡ በጉያቸው ባለገቱት ከረጢት ያሽጋሉ። ገሚሶቹ ደግሞ ከየዛፉ ስር ተደፍተው በያዙት መቆፈሪያ ፌሮ አፈሩን እየማሱና የዛፉን ስር እየመዠረጡ በከረጢት ያጠራቅማሉ። ከተራራው ራስ ላይ ሆነን ቁልቁል ስንመለከት የከሸሉ የሰሙ አዋሾና ሾሾራ መማ ቀበሌዎች አልፈው በሙዝና በእንሰት ተክል የተከበቡ ቤቶች ድምቅ ብለው ሰማይ ላይ የተበታተኑ ከአክብቶችን መስለው ይታያሉ። ከ50 በላይ ድንቅና ታሪካዊ ሰው ሰራሽ ዋሻዎች፣ የጦር መከላከያ እና ማጥቂያ ጉድባዎች የሚገኙባት እና የመቆዩ ደብረ ብርሃን ቅዱስ ሚካኤል ቤተክርስቲያን መገኛ የሆነችው ሰሙ አዋሾ ቀበሌ ተራራውን በትዝብት የምትመለከት ትመስላለች። በሰሙ አዋሾና በሾሾር አልማማ ቀበሌ መካከል በየዓመቱ መስከረም 16 ጀምሮ ለ2 ሳምንታት ያህል የሚካሄደው የሄቦ ባህላዊ ጭፈራና የታዋቂው የቻሎ ባህላዊ ዳኝነት እንዲሁም በብሔረሰቡ ዘንድ ድንቅ መስዋዕት የሚሰዋባቸው ባህላዊ መኖሪያ ቤቶች ከጥቁር አልማዝ የተሰራ ፈርጥ ይመስል ጉልል ብለው ይታያሉ። ከትንሽ ረፍት በኋላ ጉዟችን ቀጠልን። ጥቂት እንደተጓዝን ሰውነታችን ማሟሟቅ ሲጀምር አቅጣጫ ቀይረን ወደ ላይ በመውጣት የዳገቱን መንገድ ተጨበብነው። ከረጅሙ ጉዞ በኋላ የመጨረሻው የቦር ተራራ ራስ ላይ ደረስንና በእፎይታ ተነፈስን። በተራራው ራስ ላይ ባለው ጫካ የተሰገሰቡ መድኃኒት ለቃሚዎች ቅጠል ብጠሳውን ተያይዘውታል። በመድኃኒት ለቃሚዎች የተከበበችው ቦር ተራራ ቁመቷ ወደ ላይ ረዝሞ በአጎራባች የሚገኙ የኦሮሚያ ክልል ዞኖችን እንዲሁም የሀዲያ፣ የጉራጌ፣ የዳውሮና የኮንታ ዞኖችን በትዝብት የምትመለከት ትመስላለች። በስተ ምስራቅ አቅጣጫ ከተራራው ስር ተነስተው ቁልቁል የተምዘገዘገ ከርቀት ከሚታየው ጭጋጋማ ቦታ ላይ የሚያልቀው መንገድ ቅዱስ ጊዮርጊስ በፈረሱ የረገጠው ዘንዶ ይመስላል። የአካባቢውን ተፈጥሯዊ አቀማመጥ ከምስጢራዊ ኮድ ጋር ለማገናኘት ሞክርና ጭፍን ያለ ነገር ሲሆንብኝ ወረቀት ላይ ደጋግሜ ጽፈዋለሁ። ጃን 17 G16 ጃን 17 G16 ጃን 17 G16 አንገቴን ቁልቁል ደፍቼ ወረቀት ላይ ስጨረጭር አየኸው፣ ያ ከመንገድ ጫፍ ጥቂት የሚታየው የግቤ ቁጥር 2 የኤሌክትሪክ ኃይል ማመንጫ ነው በማለት ከተመሰጥኩበት የሐሳብ ማዕበል ነጥቀው አወጡኝ። ሽማግሌው ሁኔታዬን ሲከታተሉ ስለቆዩ እንግዳነቴን አረጋግጠዋል። የብሔረሰቡ ሰዎች እንግዳ አክባሪዎች ናቸው። በአካባቢው ባህል መሰረት እንግዳ ልዩ እንክብካቤ ያስፈልገዋል ባይ ናቸው። ምንም አይነት አጋጣሚ ይሁን እንግዳ ስራ አይሰራም።
ሽማግሌው ቀጠሉና ከዚያ ቀጥሎ የሚታየው ደግሞ የሀዲያ ዞን ነው። ያኛው ጉራጌ፣ ያኛው ዳውሮ፣ ያኛው ከምባታ፣ ከዚያ ቀጥሎ ደግሞ የጅማ ዞን ነው አሉና የተኝነት እንዲሰማኝ በማሰብ እጃቸውን ትከሻዬ ጣል እንዳደረጉ አየሁ። አሁን ደግሞ ወደ ምዕራብ አቅጣጫ ተመልከት አሉኝና አብረውኝ ወደ ምዕራብ አቅጣጫ አዙረው አመልካች ጣታቸውን ወደ ማዶ ቀሰሩ። ከእይታው መጨረሻ ጭጋግ መሳዩ ቦታ ድንበር ረባዳው መሬት ላይ ቁልቁል የተዘረጋው የግቤ ሰው ሰራሽ ሐይቅ ምድር ላይ የተነጠፈ ደመና መስሎ ይታያል። አየህ፣ ያ ሐይቅ አሁን ካለንበት ተራራ ስር ዘልቆ 26 ኪሎ ሜትር ያህል ከተጓዘ በኋላ ነው ያንን ቅድም የተመለከተውን ጊቤ ቁጥር 2 ኤሌክትሪክ ኃይል ማመንጫ የገነባው። የሰው ልጅ ጥበብ በመልካም ሲነሳ ግሩም ነው አሉና ፈገግ ብለው ተመለከቱኝ። ረዘም ባለ ፂም የተከበበው ጸይምና እንቁላል ቅርጽ ፊታቸው ከርቀት ለተመለከተው ጫካ መሃል ያለች የድሃ አውድማ ይመስላል። ሁለቱም ጉልበታቸው ላይ የተቀዳደደ ሱሪያቸው ነፋስ ሲያውለበልበው የቆመ ደረቅ እንጨት ላይ የተሰካ እንጂ ሰው ለብሶት የቆመ አይመስልም። የራስ ቅላቸውን በሙዝቶ ፎጣ ሸብ አድርገው የመድኃኒት ማከማቻ ከረጢት በጉያቸው እንዳነገቱ እጃቸውን ዘርው እየጨበጡኝ ለማንኛውም እንተዋወቅ፣ አባብያ ዘብሔረም እባላለሁ። ስለዚህ አካባቢ ማወቅ የምትፈልገውን የምትጠይቀኝን ማንኛውም አይነት ጥያቄ ካለህ አለሁ። ሁሉም ነገር በብር ያሳየዋለሁ። እንግዳ ሰው እንዲከፋ አንፈልግም አሉኝና ፈገግ ብለው ተመልክተውኝ ዘወር አሉ። አመሰግናለሁ፣ በሰላም ገርባቸው እባላለሁ አልኋቸውና አጸፋውን ለመመለስ ስሜን አስተዋውቄ ያ ድንቅ ቦታ ሳላየው የሚደበቀኝ መስል በፍጥነት ወደ ምስራቅ አቅጣጫ ዞሬ በተመስጦ ነጎድኩ። ማዶውን አተኩሬ ስመለከት እንደ ዘንዶ የተጠመዘመዘ አልፎ ጭጋግ መሳዩ ቦታ ላይ የሚቆመው መንገድ ዳር የጊቤ ቁጥር 2 የኤሌክትሪክ ኃይል ማመንጫ በጭጋጉ መሃል ደብዝዞ ሲታየኝ እንደ ፈረስ ጋሬ ከላዩ ላይ ወጥቼ ቸፈረስ ያልኩት ያህል እየተሰማኝ በተመስጦ ስመለከት የቆየውና ዘወር ስል አባብያ ከጎኔ እንደቆሙ በአንክሮት ይመለከቱኛል። አባብያ ሄደዋል ስል ከጎን የቆመው ሳገኛቸው ተገርሜ ጥያቄን ቀጠልኩ። ለመሆኑ ለምን የሚሆን መድኃኒት ነው የሚለቀመው? ኃይ ልጅ፣ ይህ የሚለቀመው ሁሉም መድኃኒት እንደ ብዛቱ ሁሉ ለብዙ በሽታ ፈዋሽ ሆኖ ያገለግላል። ለዚህ የሚባል ነገር የለም። በሽታ ለሆነው ሁሉ ይፈውሳል። መጥፎ ተግባር ላይ የተሰማሩ የህሊና ስንኩሎች እንኳን ሳይቀር ፈዋሽ በመሆን የሰው ልጅ መልካም እንዲያስብ የሚያስችል ጥበብ አለው አሉና ሌላ ጥያቄ በመናፈቅ አይነት አተኩረው ተመለከቱኝ። በህብረተሰቡ ዘንድ ለጤና ጠንቅ የሆነው በሽታ ለመከላከልና ለማስወገድ ሲባል ባህላዊ ጤንነትን የመጠበቅ ዘዴ ከጥንት ጀምሮ ከትውልድ ትውልድ ሲተላለፍ የመጣ ሲሆን የባህላዊ መድኃኒት ለቀማው፣ የቅመማውና ሕክምናው በስፋት በብሔረሰቡ ዘንድ ሰርጾ የቆየ ሀገር በቀል እውቀት ነው። ጥቅምት 17 በየዓመቱ የባህል መድኃኒት ከእጽዋት ቅጠላቅጠሎች፣ ስራስሮች፣ ቅርፊቶችና ከመሳሰሉት ለቀማ የሚደረግበት ሲሆን የተለቀመውም ወደ መኖሪያ ሰፈር ተወስዶ ለሰው እንዲሁም ለቤት እንስሳት የሚሆን ተለይቶ ይቀመማል። የተቀመመው በንጹህ ዕቃ ተቀምጦ እስከ መጪው ዓመት የሚያገለግል ሲሆን ይህ ሂደት ሳሙኤታ በመባል ይታወቃል። መድኃኒት ለቀማው የሚካሄደው ፈውስ ምድር እየተባለ በሚጠራው ቦር ተራራ ላይ ነው። ለመሆኑ ቦር ተራራ ለምን ተመረጠ ስል ጠየቁ። ስለ አካባቢው የማስረዳት ጉጉታቸው ስመለከት ለመጠየቅ ሳልሰቀቅ የፈለጉትን እየጠየኳቸው ነው። አባብያ ፈገግ ብለው አንድ ጊዜ ወደ ሰማይ አንጋጠው ከተመለሱ በኋላ ንግግራቸውን ቀጠሉ። ቦር ተራራ የተመረጠበት ምክንያት የመሬት አቀማመጡና ያለበት ከፍታ ሁኔታ ዋናው ምክንያት ሲሆን ይህም 2939 ኪሎ ሜትር ከፍታ ላይ የሚገኝና የመጀመሪያውን አልያም የማለዳዋን ፀሐይ ብርሃን ከዚህ ተራራ ላይ የምታርፍበት በመሆኑ በዚህ አካባቢ የሚበቅሉ እጽዋቶች ለበሽታ መከላከልና ፈዋሽነት አቅማቸው ከፍተኛ ነው ተብሎ ስለሚታመን ነው። አባብያ ዘብሔረም አፋቸውን በእጃቸው እየጠረጉ አሻግረው ባዶ ላይ አይናቸውን እንዳፈጠጡ የሚረሰው መድኃኒት ለቀማ ስርዓት በአንድ ጊዜ ብቻ የሚከወን ሀገር በቀል እሴት በመሆኑም በተለይም በዓመት አንድ ጊዜ ብቻ ጥቅምት 17 ይህንን ያህል ሕዝብ በሙሉ ወደ ቦር ተራራ በመውጣት የሚከውነው የባህል መድኃኒት ለቀማ ለዓይን ትንግርት የሆነ አስደማሚ ክስተት በመሆኑ ምዕራባውያንን ዓይን በመሳብ ጠቃሚ ጣታቸውን ወደ ኢትዮጵያ እንዲቀስሩ ምክንያት ሆኗል። ለመሆኑ ከጥቅምት 17 ቀን ውጭስ ይለቀማል? ለምን ይህ ቀንስ ተመረጠ ስል ጥያቄን አስከተልኩ።
አባብያ ጥያቄ ይወዳሉ። ስጠይቃቸው ጥያቄ ደስ እያላቸው ዝቅ ብለው በትኩረት እየተመለከቱኝ ጥሩ ጥያቄ ነው የኔ ልጅ። እንግዲህ በዚህ ዕለት መድኃኒት ለቀማ የሚመጡ ሁሉም ሃይማኖት ሳይለያያቸው ወንድ ሴት ሳይሉ ሁሉም አቅም ያለው በነቂስ ወጥቶ ሲለቅም ይታያል። ጥቅምት 17 መመረጥ የመጀመሪያው ምክንያት ግን ሃይማኖታዊ ነው። ይህም በኦርቶዶክስ እምነት ተከታዮች ዘንድ ጥቅምት 17 የቅዱስ እስጢፋኖስ በዓል ስለሆነ ቀኑን በማመን የተጀመረ ነበር። ታዲያ በዚህ የተጀመረው የመድኃኒት ለቀማ ፈዋሽነቱን ሁሉም ስላመነበት በዚህ ቀን መለቀም በማህበረሰቡ ዘንድ እንደ ልማድም እንደ ግዴታም ሆኖ የቀጠለ ሲሆን ከዚህ ቀን ውጭ መልቀም በማህበረሰቡ ዘንድ ውግዝ ሆኖ ቀጥሏል አሉና ሳቅ ያሉ። ሌላ የምትጠይቀኝ ነገር ይኖርሃል አሉኝ። እኔም ቀበል አደረግኩና የሚለቀሙ መድኃኒቶች የትኞቹ እንደሆኑ ማወቅ እችላለሁ? ትችላለህ እንጂ የኔ ልጅ፣ በደንብ ነዋ ማወቅ የምትችለው። ነገር ግን የሚቆረጡትን ሳይሆን የማይቆረጡትን መድኃኒቶች ብትጠይቀኝ የተሻለ ይመስለኛል። ምክንያቱም ይህ ተራራውን ከቦ የምትመለከተው እጽዋት ሁሉ ቱቶና ሱሉቶ ከሚባሉት እጽዋቶች በስተቀር ሁሉም ተክሎች ለመድኃኒት ስለሚውሉ ይቆረጣሉ። እኒህ ሁለቱ ተክሎች ግን በጣም ኃይል ስላላቸው የተለዩ መድኃኒት ቀማሚ ያስፈልጋቸዋል። በል አሁን ሰዓት እያለፈ ስለሆነ መኪናው ጥሎን እንዳይሄድ መሄድ አለብን። መጠየቅ ያለብህ ነገር ካለ ጽፈህ ያዘውና መኪናው ላይ ትጠይቀኛለህ ብለው ለመራመድ እግራቸውን ሲያነሱ ፈጠን ባለ አነጋገር ይቅርታ፣ ይህ ሚስጥራዊ ኮድ ምናልባት የሚያውቁት ከሆነ ለመሆኑ ከዚህ መድኃኒት ቅመማ ጋር ሲገናኝ ይሆን ስል በተቆራረጠ ድምፅ ጠይቄ ኮዱን ከእጀ መዳፍ ላይ ጻፉላችሁ። የእጀ መዳፍ ላይ የጻፉትን ሚስጥራዊ ኮድ በትኩረት እየተመለከቱና ጭንቅላታቸውን በአግራሞት አወዛውዘው የሚገርም ነው፣ አሁንም ፍለጋቸውን እንደቀጠሉ ናቸው። ለመሆኑ ከየት አገኘው ሲሉ ጠየቁኝ። ፊታቸውን ሲቀያየር ውስጤ ፍርሃት ተናጠ። አይናቸውን እጀ መዳፍ ላይ ከጻፉት ኮድ አፍጥጠው ትንሽ ቆዩና ቀና ብለው አይተውኝ እንደገና እጀ መዳፍ ላይ አፈጠጡ። ሰላይ አድርገውስ የቆጠሩኝ መስሎኝ ውስጤ የተጨነቀ እንግዳ ሆኜባቸው እንጂ ያሳየኋቸው ኮድ በእኔ ላይ እንዲጠራጠሩ ሳያደርጋቸው አልቀረም። ውስጤ በእንግዳ ስሜት እንደተናጠ ሚስጥሩን አባይ በረሃ ላይ አንድ ሽማግሌ እንደሰጡኝ ያስረዷቸው። አይ ልጄ፣ ይህ ያስኸው ሚስጥር የፈረንጆች ኮድ ነው። ፈረንጆች ደግሞ ከኛ የሚፈልጓቸውን የጥበብ መስኮች እንዲህ በሚስጥር ኮድ ይዘው ነው መዞር ከጀመሩ ከራርመዋል። ብዙዎችንም ዘርፈውናል። ብዙዎችም ደግሞ ተደበቀውባቸው ለማግኘት የታገሉ ነው። አየህ፣ እኛ ብዙ የተደበቀብን ሚስጥር አለ። ይህንን ለማወቅ ብዙ አትጓዝ፣ ላለማወቅም አትቀመጥ። ዝም ብለህ ዙሪያህን ፈትሽ። የአንተነትህ ውበት ነጸብራቅ ፍንትው ብሎ የሚታይህ ሙሉ ሰው የምትሆነው የዚህን ሚስጥር ሳጥን በእጅህ ስታስገባ ነው አሉና ስለ ሚስጥራዊ ኮዱ ትርጉም በግልጽ ሳያስረዱኝ ከቆሙበት ትተውኝ ቁልቁል ወደ መኪናው ገሰገሱ።